በሁሉም ይወደድ እጅግ የሚከበር በመልካም ጸባዩ በመጎ ምግባሩ ጊዜ አጠቃቀሙ በቅድ የመኖሩ ለአምልኮ ተገዥ ሰዎች አስተማሪ አንደበተ ርቱዕ ነበር ሥራ አክባሪ የኦሪት መጽሐፍን ጠልቆ የመረመረ ሕዝብ የተቀበለው ትልቅ ሰው ነበር። ይህ ሰው አልሁሰይን ተብሎ ይጠራል። በመካ የነቢዩን መነሳት ይሰማል። የአላህ መላእክተኛን መምጣት እንደሰማ ጊዜ ሳያጠፋ ምንም ሳያቅማማ በጥንት መጽሐፎች የአላህ መላእክተኛን መምጣት የሚጠቅሱ መመርመር ቀጠለ ሳትታክት ነፍሱ። ከዚያም የነቢዩን የዘር ሐረጋቸው ስማቸውንና ምግባር ባህሪያቸው እንዴት እንደሆነ እያጠና ኑሮ ከትንቢቱ ቃል ጋር በደንብ አመሳክሮ ትክክል መሆኑን አረጋገጠና ወሰነ ሕይወቱን ሊሰጥ ለእስልምና። ከዕለታት አንድ ቀን በድንገት ሳያስብ የአላህ መላእክተኛ መጥተው ወደ የስሪብ የነቢዩን መምጣት አንዱ ይለፍፋል። ሰው ወሬ ለመስማት ይሮጣል ይጋፋል። ሁሰይን ተምር ዛፍ ላይ ሥራ እየሠራ የለፋፊውን ድምፅ መልእክት አጣራ። በቅጽበት ከዛፉ ምድር ላይ ደረሰ። አላሁ አክበር ሲል ጮኸ ወደሰ። አክስቱ ስትሰማው በጣም ረገመችው። ሙሴ መጣ ረከው ብላ ሰደበችው። አክስቴ አትሳሳች ባላ ስምላለው የሙሴ ወንድም ነው እውነት እልሻለሁ። የእስላምን ሃይማኖት የሚያራምድ ሰው ነው እንደ ሙሴ ሁሉ አላህ ነው የላከው ብሎ ገለጸላት አክስቱን ቆይታ። ለመሆኑ ይህ ሰው ከታላቁ ጌታ መልእክቱን ደምዳቤ ሆኖ የሚመጣው ስትል የነበረው ነቢዩ እሱ ነው። ስትጠይቀው ጥሏት ከነፈ በረረ። ሕዝብ መሃል ገባ እየገፈተረ። ነቢዩን ለማግኘት ተሽሎክልኮ ገብቶ ማዳመጥ ጀመረ በጣም ተጠግቶ። ሰላምን አስፋፉ፣ ምግብን አካፍሉ፣ ለእንቅልፍ እጅ አትስጡ፣ ስገዱ አመስግኑ እያሉ ነቢዩ ቆመው ሲያስተምሩ አንድ ኃይል ሲገባ ዘልቆ በደም ስሩ። ታወቀው ደስ አለው አፉ ተላቀቀ። ከአላህ ሌላ አምላክ እንደሌለ አወቀ። ሙሐመድን ባሪያው እንደሆነ አውቄ እመሰክራለሁ ከፊቱ ወድቄ ብሎ መሰከረ። ከቶ አላመነታ። ስምህ ማን ነው አሉት ነቢዩን በአፍታ። እኔ ሁሰይን ሰይለም እባላለሁ። ሲመልስላቸው እኔ አብደላህ ብን ሰላም ብያለሁ ብለው በአዲስ ስም ነቢዩ ሲጠሩት ይሁንልኝ ያለ ስያሜውን ወዶት ሚስትና ልጆቹን ለቤተሰቦቹ የእስልምናን እምነት ከነበረዎቹ አክስቱንም ጭምር አስተምሮ እስላሙኑ ከአይሁድ ተደብቀው በህቡ አመኑ። አንድ ቀን ሄድና ከነቢዩ ዘንድ እንዲያጫውታቸው ብዙ ስለ አይሁድ በጣም የዋሻሉ፣ ሰው ያዋርዳሉ፣ ትምክተኞች ናቸው ይወነጅላሉ። ከአይሁድ ትላልቆች ምሁራኖች ጋር እርሶ እንዲወያዩ በተራ በተራ እፈልግ ነበረ። እርሶ ካመኑበት የኔን እስላም መሆን አውቀው ሳይደርሱበት ተደብቄ ልቆይ ከእርሶ አንድ ክፍል ስለ እስልምና ያስተምሯቸው በቃል ሲያበዙ ክርክር እኛ እናምኑም ሲሎት ጠይቋቸው ድንገት ስለ እኔ ማንነት ብሎ ያቀደውን ነቢዩን ጠየቀ። እሻሉት ተስማሙ፣ ሐሳቡ ጸደቀ። ሁሰይን ተደብቆ ከአንድ ክፍል ውስጥ ነቢዩ ከአይሁዶች ክርክሩ ሲቀልጥ ድንገት ጠየቋቸው ገቡና በጣልቃ አልሁሰይንን የሚያውቅ ያውጋኝና ይብቃ። ሁሉም በአንድ ድምፅ መምህራችን ነው የመምህራችን ልጅ ሃይማኖት አዋቂ ለሕዝቡ የሚበጅ እያሉ አሞካሹት ከፍ ከፍ አድርገው
ነቢዩም ጠየቁ ወዲያው አከታትለው የትልቅ ሰዋችሁ እስላምን ቢቀበል የእናንተ ውሳኔ እንደምን ይሆናል? ከቶ ያረገውም አምላክ የማይምለው ክብሩን የሚነካ ለሱ ትልቅ ሞት ነው በማለት ታምሰው ሲያወቁ ሲንጫጩ ገሚሱ በፍርሃት በጭንቀት ሲቆጩ አልሁሰይን ብቅ አለ ከተደበቀበት የእነሱ መምህር እጅግ የሚያምኑበት በድፍረት አላቸው አላህን እወቁ በአምላክ ስም እምላለሁ በውሳኔያችሁ ላይ በጣም ተጠንቀቁ ነቢዩ ሙሐመድ የአላህ መላእክተኛ መሆኑን አትክዱም ተጽፏል በኛ ሲላቸው ረገሙት በጣም ተበሳጩ አይሁዶች ተናደው ፀጉራቸውን ነጩ አብደላህ ብን ሰላም በእስልምና ጸና ከነቢዩ ጋር ብዙ አብሮ ሰራ በእስልምና ፍቅር በእጅጉ ተጠምዶ በአላህ መላእክተኛ ታምኖና ተወዶ ውሎውና ዳሩን መስጊድ አደረገ አስተማረ ብዙ አበካ አሳደገ ዕድሜውን በጸሎት በኢባዳ የገፋ በእጅ ከጨበጡት የጀነትን ተስፋ አብደላህን ምሳሌ አርገው አስተምረዋል ነቢዩን ዳር አያ ሲያነሱት ኖረዋል ልዩ ሰዋብ ነበር የቆመ ለዲኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የአላህ ጽኑ አገልጋይ እስከ ሕልፈተ ቀኑ የሶሃቦች ታሪክ እንደማር ይጥማል አጀብ አሰኝቶ ይደንጋል ይገርማል ጫማ አልነበራቸው ለእግራቸው መሄጃ ግፋ ቢል ሰይፍ እንጂ የላቸው ጠመንጃ አይሮፕላን የለ መኪና ለመንገድ በግራ አቆራርጦ ብዙ ረቆ መሄድ ረሃብና ጥሙን መከራውን ችለው ከጦርነት እሳት ተማግደው ተቃጥለው እንደያመጣጡ ወድቀውና ጥለው እየተረዳዳ ያለው ሰው ለሌለው እየተረዳዳ ላለው ሰው ለሌለው የእስልምናን እምነት አውርሰውን ነበር ባስበው ገረመኝ እኔ ራሴ ነገር ካንተ ምን ጎደለ ያአላህ ያአላህ እስኪ ልቡን ስጠኝ አንተ ትችላለህ ጸብ አብራጅ አድርገኝ አልሁን ነገር ሰሪ ብርቱ ሙስሊም ልሁን የሰላም ተጠሪ በተጋጋመ እሳት ውሃ የሚከልስ በጥፊ ሲመታ ቀና የሚመልስ ደግሞ ካፈራው ላይ አካፍሎ የሚያበላ የእምነት መዋቅሪያ ማገርና ባላ የብረት ምሰሶ አድርገኝ ለዲኔ አላህ ጉልበት ሁነኝ ደካማ ነኝ እኔ የተከፋን አጽናኝ ተማሚን ጠያቂ የተገፋ አማላይ ጸበኛ አስታራቂ የአንድ ቀን አይደለም የአንድ ዓመት አይደለም እስከ ዑምሬ ፍጻሜ እስካልፍ ከዚህ ዓለም ልሁን አገልጋዬ የአላህ ፍጹም ባሪያ ከእጄማ የለየኝ መስገጃ መቁጠሪያ ትንሽ እውቀት ጋተኝ ከጥበብ ጅረት በአንተ እጅ ነውና ሕልፈትና ሽረት የሶሃብን ትዕግሥት ከፊል እኩሌታ የጽናታቸውን አንዲቱን ጠብታ ከእውቀት ጥበባቸው እየቆነጠረ እኔንም ባደለኝ አላህ ምን ነበረ አልሐምዱሊላህ ላሳሰበኝ ጀምሬ እስከጨርስ ብርታቱን ለሰጠኝ የተቀሩትንም የሌሎቹን ሶሃብ በአላህ እርዳታ ሰርቼ እስከማቀርብ ይህን ላዳመጠ ሰላም ይስፈንበት ሳያጓድልብን ዕድሜና ጤንነት اللهم صل على محمد وعلى أهله وصحبه أجمعين آدمنا حواء ሲገቡ ድካም የለም ነበር እንኳን ሲራቡ ለሸይጣን ህዝድና ወስዋሳ ቢሳቡ ወደ ምድር ወርደው ታዘው እንዲራቡ መከራም ታግሰው ምሕረት ሊቀስሙ መጥገቡ መራቡ ከላይ ነው ሰበቡ እኔም ከአደም ዘር ሆንኩና ካስላቡ ስጠግብ አንዳንዴ ስሆን አላግባቡ ሲርበኝ ራቡ በሶብር እንደኖሩ ሲጠግቡም ሲራቡ
ለነቢዩ ገባው ለነቢ እንደገቡ በሁለት ሻዳ መስክረው ከገቡ በቁርአን በሐዲስ በታሪክ ተግባቡ በኢስላም በኢማን እርከን ከገነቡ በአምስት አውቃት ሶላት ሰልፍ ከገነቡ ለነቢ ውዴታ ከተሰባሰቡ ጠገቡም ተራቡ ከአላህ ነው ሰበቡ ቢያገኙና ቢያጡ በሰበብ አስባቡ ማስደሰት ማሳቁ ማስከፋት መጥበቡ ለጨዋ ለታካሽ የሚያገናዘቡ የብላት የጉልበት የእውቀት የገንዘቡ እሱ ጋ ነው ቁልፉ መክፈቻ የባቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳን ሲራቡ አምርተው አፍርተው ጎተራ ቢያስገቡ መሬትም ብትደርቅ ቢጠፋ ዝናቡ ነግደው ቢያተርፉ ሀብት ቢያደልቡ ቀንጥሎ ቢከፋ ተክዘው ቢያስቡ እሱን ከማመስገን ሌላ የት ሊገቡ መጥገቡም መራቡም ከአላህ ነው ሰበቡ ጡሌ ውሃ ቢያጡ ወተት ቢቀለቡ አፍላ ጉልምስና ዘንተው ቢጋልቡ አርጅተው ሸምግለው ቢያዘግሙ ቢሳቡ ሙሉ ጤና አግኝተው ያሹበት ቢገቡ በበሽታ ጫና ከጅለው ባይረቡ ጠገቡም ተራቡ ከአላህ ነው ሰበቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳን ሲራቡ አማሩም አጌጡ ለበሱ ተዋቡ አጡም ተራቆቱ እረፊ ደረቡ ጎጆም መሰረቱ ገበታ ቀረቡ ማጀትም ተራቅቶ ብትር ሊቀት ገቡ ወለዱም ከበዱ መከኑ ማከቡ ጠገቡም ተራቡ ከላይ ነው ሰበቡ አዱንያ በአንድ ወገን ሳትሆን በአግባቡ በአንዱ ትጎላለች ደግሞም ሳያስቡ አንደኛው ናት ይላል አንዱን ሲካክቡ በአንዱ መልክ ይጎላል አንዱን ሲቀባቡ አለዛ ላንዷ ሆድ አላህ ነው ሰበቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳን ሲራቡ እያወቁ ሰንፈው ወጥመድ ውስጥ ካልገቡ ስንፍና ነውና የሸይጣን መረቡ አባክነውም ቁጭት ካልተንገበገቡ ማባከን ነውና ሸይጣን ሕገ ደንቡ የአላህ ጠላት ሆነው ለኢልቢስ ካልገቡ መጥገቡም መራቡ ከአላህ ነው ሰበቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳን ሲራቡ ከሰው ሀቅ ርቀው ሀቅ ከከሰቡ የእጀ ጉልበት ዋጋ ከተገኘ ላቡ ኑሮን እንዳቅም ልክ ይዘው በጥበቡ በሶብር ካተሩ ወንጀል እያጠቡ በልግስናውማ አላህ ነው ጠቢቡ መጥገቡም መራቡም ከላይ ነው ሰበቡ በስልጣን ላይ ክብር ዝና ቢደርቡ ያላባት ያለናት አድገው ቢባቡ መጻፍም ባይችሉ መጻፍ ባያነቡ እንደ ነቢያችን ቡራቅ ቢጋልቡ ሰባት ሰማይ አልፈው ጉብኝት ቢገቡ መጥገቡም መራቡም ከአላህ ነው ሰበቡ ምን ወግ ቢያሳምሩ ተንትነው ቢያነቡ ምን ኮልታፋ ሆነው ወግ ቢንተባተቡ ምን ጸሐፊ ሆነው የተባ ቢከትቡ ብር ባይዙ ብቀለብ ባይነትቡ ኋላ ቀር ቢባሉ ምን ሰልጥነው ቢያካቡ
መጥገቡም መራቡም ከአላህ ነው ሰበቡ። እውቀቱ ነው እንጂ የአእምሮ ሂሳቡ ሰላምታው ነው እንጂ ሰው አክባሪ ልቡ። ሰው መቼ እንደ እንስሳ ሞቱ ነው ራቡ። ሰው መቼ እንደ እንስሳ ክብሩ ነው ጥጋቡ። እርዝቅ ባንዱ አላህ ነው መስፋቱም መጥበቡ። አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ። እንዳሻው ቢለግስ ገፍቶ ከገደቡ እንዳሻው ቢነሳ እስኪከፋ ራቡ። ውዴታ ባላ ነው የፍጡር ቀለቡ ያስተናብረዋል እሱ በጥበቡ። ያሻውን ሰሪ ነው በስልጣኑ አይገቡ ቢጠግቡም ቢራቡም ከላይ ነው ሰበቡ። ለሁሉም ዱዓ አርገው ወደ አላህ ካሰቡ ቢሰጥ የማይሰስት እሱ ነው ሙጅቡ። እሱ ነው ሰሚዑ እሱ ነው ቀሪቡ እሱ ነው ረሒሙ እሱ ነው ሐሲቡ። እሱ ነው ጋፊሩ እሱ ነው ተዋቡ። ጠገቡም ተራቡ ከላይ ነው ሰበቡ። አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ። አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳን። በእስልምና ደጌ በእስልምና ኑሬ የአላህን ትእዛዝ ሳትጠራጠሪ በተቅዋ ተሞልተሽ ለነፍስሽ ዱሪ። ቀኑ አይታወቅም ያንዬ ጥሪ በሂጃብሽ ነፃ ሆኝ በእምነትሽ ጠንክሪ። የብረት ጋሻ ነው ሂጃብሽ መከታ የተቅዋሽ መለኪያ የሚያሳጣሽ ቦታ። ሀያ ምልክት ነው የዓይን አፋርነት በራስ የመተመን የጠንካራነት። የትህትናሽን የታዛዥነትሽን አጉልቶ የሚያሳይ የዲን ጽናትሽን እቴ ሂጃብሽ ነው የሀያትሽ አርማ ነፃ የሚያወጣሽ በየውመል ቂያማ። ሂጃብ ወደ ጀነት መውጫ መሰላል ወደ አላህ ጎዳና በራሱ ይመራል። ሂጃብ ደግነት ነው የውስጥሽ ውበት ምሽግ ነው ከጥቃት የምትድኝበት። ልብ አድርገሽ ስሚ ይህንን ምሳሌ አንድም ሁለትም ነው ጨውና ሞሌ። ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደዌ ተመቶ። ኡዙር ተዛመተ ለሌላም ተረፈ ባበደ ውሻ እንደተለከፈ። መድኃኒት ነበረ አዋቂ ጠፋ እንጂ ከሞት የሚያድነው ይህን ያደም ልጅ። ምግቡም አንቺ ነሽ ጽዳቱም ሂጃብ በሽታው ዝሙት ነው የገላጭ ሰበብ። ህመምተኛው ዚና የተዳፈረሽ ውሻውም ኃጢአት ነው ሸይጧን አመጣሽ። መድኃኒቱም ቶባ ጠንካራ ነሳ ሞትም ጀሃነም ነው የእሳትዋ። አንቺ ሂጃብ ለብሰሽ አምረሽ ስትገኝ ራስሽም ሌላም ሰው እንዳዳንሽ መኝ። በቁርአኑም ትእዛዝ ባስተምሮተ ነቢ ምንዳሽም እጥፍ ነው አላህ ፊት ስትቀርቢ። አስበልጦ ፈጥሮሽ ከወርቅና ገንዘብ እንዲወድሽ አርጎ የወንዶች ልጆች ቀልብ ላንቺ የተሰጠ ኩራትሽ ነው ሂጃብ። ሕግ ማስቀመጡ ሥርዓትና ገደብ በእጅጉ ይገርማል የአላህ ሥራ ጥበብ። በሸትነት ያልቃል አጥር የሌለው እርሻ አላፊ አግዳሚው አምሮት መውጫ ቅምሻ። ሰብሉ ተሰብስቦ ሳይገባው ደማ የአውሬ መፈንጫ ይሆናል ባድማ። እሸቷም አንቺ ነሽ አጥሮም ሂጃብሽ አውሬው የተመኘሽ ባይኑ የቃኘሽ። አውድማው ሚዛን ነው የፍርድ ቀለታ ማናለ የሚመርጥ በእሳት ጨዋታ።
የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ። ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው። ሂጃብ ስርዓት አለው ስላለባበሶ በቁርአን በሐዲስ ብዙ የተወሱ አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለዓይን እንዳይጋለጥ ገላ በጠቅላላ መሸፈን አለበት እንዳላህ ትእዛዝ። ሂጃብ ያነጻሻል ከሚመጣው መዘዝ። የወንድ ልብስ መልበስ ልታይ ማለት ኩራትና ዝና ጉራ ከታየባት መንገዱ ስታለች ሃያ ከጎደላት ጌጥ ቀለማ ቀለም ሽቶ በመቀባት ይዳርጋልና ለከፋ ጥፋት ይዳርጋልና ለከፋ ጥፋት። ካቻ የለሽው አላህ የተሰጠው ትእዛዝ ዘላለማዊ ቃል አይጠፋ አይደለስ ከሚተናኮላት ከደፋሪ እንድትርቅ መከናነቢያዋን በላይዋ እንድትለቅ ታዘዋል ነብዩ በውል እንዲያስተምሩ ከጃህል ያላከው ብርሃን እንዲያበሩ። አደምና ሐዋን ልብሳቸውን ገፎ ሸይጣን በተንኮሉ ቀድሞ አሸንፎ ከጀነት መካከል እንዳስባረራቸው በእኛም ላይ እንዳይሆን ነቢን አሳያቸው። እንግዲህ ሂጃብሽ የነፍስሽ መዳኛ የሚከላከልሽ ከርጉም አመፀኛ የነፃነት አዋጅ ከስራት የመውጫ የአማኝነት አርማ ሃያ መገለጫ በራስ መተማመን የጠንካራ ምግባር የደግነት መንገድ የጀነት መግቢያ በር አጥፍቶ ከመጥፋት ነዶ ከመቃጠል ሂጃብ ማረስረሻ ነው የራሕመቱ ጠል። የሰውን ልጅ ድክመት የሚያውቀው ፈጣሪ ፍጹም ይቅር ባይ ነው ከልቡ መሃሪ። ጸጸት ያነደደው ፍርሃት የተሰማው ስህተቱን አምኖ ይቅር በለኝ ላለው መግፊራው ሰፊ ነው ምንዳውም ታላቅ ነው። መግፊራው ሰፊ ነው ምንዳውም ታላቅ ነው። ገበሬው ዘራ በደጋ በቆላ በአንድ ወገን በቆሎ በአንድ ወገን ማሽላ ተጋለጠ ለወፍ ማሽላው ተበላ። ልባስ ስለሌለው ተገኝቶ ባውላላ ማሽላው ተብርጅ ነው እርቃን ያለው ገላ በቆሎው ባለ ሂጃብ በኢማን የተሞላ ለጀነት ያለመ የኋላ የኋላ የአላህን ትእዛዝ ፍቃድ እንዳሟላ። ሴትን የሚያሳስብ የሚያስጨንቃት የውበቷ ጉዳይ የፈተናት ከአላህ ትእዛዝ ጋር የሚያሟግታት ይህን በማስመልከት ቁርአን እንዲህ ብሏል። አላህ በእናንተ ላይ ገሩን ነገር ይሻል ችግር ሊገጥማችሁ አይሻም ጨርሶ ይጠብቃችኋል ከክፉ ታደርሶ። ለሴት ልጅ መኳኳል ማማርና ማጌጥ ከባሏ ፊት ስትቀርብ እንድትገባ ዓይን ውስጥ በትክክለኛው በተገቢው ቦታ ውበቷን ብታሳይ ፈቅዶላታል ጌታ። እንደተጠቀሰው በሱረቱል ኑር ውስጥ መታየት ያለበት የሴት ልጅ ጌጣጌጥ ለባሏ ብቻ ነው ያለማወላዳት። መማርና መዋብ መታየት ያለባት የመታዘዝ አጅር የመገዛት ምንዳ በቁርአን ተጠቅሷል በማያወላዳ። ከነቢያትና ከጻድቃን ሰማዕታት ከመልካሞቹ ጋር ሆነው በአንድነት ያማረውን ዋጋ እንደሚቀበሉ የአላህ ዋዕድ አለ በማይሻር ቃሉ። የታማኝ ሰውነት የታዛዥነትሽ በራስ የመመካት የበላይነትሽ
ሂጃብ መልካምነት ደግሞም የነፃነትሽ የብረት ጋሻ ነው ችግር መመከቻ። እንግዲህ እህቴ ጠንክረሽ ተማሪ የአላህ ቃሉ ይግዛሽ በሂጃብ መሪ የአላህ ቃሉ ይግዛሽ በሂጃብ መሪ። ሂጃብ ውበትሽ ነው ሂጃብ ጥንካሬ ጣፋጭ እስልምና የእምነትሽ ፍሬ። መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ፀጉርሽን ቢቆለል ገላ ተብርሽ ሆኖ የሰው ዓይን ቢያማልል ነውና በአንዴ ሁለት ነፍስ መግደል። እቴ በሂጃብሽ ነፃ ሁኝ ከበደል እንግዲህ በቀል ከንቱ ያለፈ ጊዜ ለአላህ ተገዢ በጸጸት ትካዜ። ያለፈ ስህተቴን ተጸይፌዋለሁ ሕገ እስልምና ተቀብዬዋለሁ አላህን ከልቤ ይቅርታ እላለሁ ሙሐመድን ባሪያው መሆኑን አምናለሁ። ዘወትር ለሂጃቤ እሰጣለሁ ዋጋ አምኜ ከጌታ የተሰጠኝ ጸጋ አምኜ ከጌታ የተሰጠኝ ዜጋ። የሸይጣን መሳሪያ ዝሙትን ልዋጋ በዱዓ በቂርአት ልሆን መሸነጋ ብለሽ ቃል ግቢና በጸጸት ለምኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ። ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር። የሚያዩት ፊቱን የለመዱት እንዳጸዳ ተባለ ዓይን እንዳጸደቁት ጥሪውን አድምጦ ፈጥኖ የሚል አቤት የሕይወት ተጋሪ ነው ጎረቤት። ለየቲም ለሚስኪን ለቅርቡ ጎረቤት እርዱ መልካም አርጎ ሁሌም ድረሱለት። እኔ ቀናኢ ነኝ አታምጡብኝ ደባል ከቶ አታጋሩኝ ይለናል የአላህ ቃል። በዘር ባይገናኝ በእምነትም ቢለያይ ቁርአኑ ያዘናል ሁሉን እኩል ልናይ። የመጨረሻዋን ቀን አማኝ አላህ ሰው ጎረቤቱን ያክብር ይርዳ በተቻለው የሚለውን አስተምህሮት እየተዘነጋ ሁሉም ግንቡን አጥሮ በቤቱ ተዘጋ። ለጎረቤቱ ሀቅ አልሰጠው ዋጋ አለቀሰ ቁልቋል ካካም በተጠቀም። ነቢዩ አስተማሩን ስለ ጎረቤት ሀቅ ቢታመም ማስታመም ነውሩን እንድንደብቅ ቢሞት ጀናዛውን በወግ እንድንሸኘው ብድርም ቢጠይቅ እንድናበድረው ዕዳ ቢኖርበት እንድንከፍልለት የሙት ልጅ ቢኖረው እንድንይዝለት። እስቲ ልብን በለው የጎረቤትን ሀቅ ጅብሪል ለነቢዩ ሚስጥሩን ሳይደብቅ ሳይታክት አደራ ቆሞ እንደሰጣቸው ሀቁ የወራሻ ሆኖ እስኪሰማቸው አስተምረውን ነበር ባክሯ ደጋግመው። ጆሮ አልሰጣል እንጂ እየዘነጋ ነው ጆሮ አልሰጣል እንጂ እየዘነጋ ነው። በዙሪያችን ያለው 40 ቤት በሙሉ ጎረቤት ነው ብለው ነቢ እንዳስተዋሉ መረመርኩት ራሴን በህሊና መስተዋት ውስጤ እየጋበዘኝ አፌ ሲወተውት። መረመርኩት ራሴን በህሊና መስተዋት ውስጤ እየታዘበኝ አፌ ሲወተውት። የምሰራው ሌላ አስተምሮቱ ሌላ እየሳሳሁለት ለዚህ ፈራሽ ክለብ ታሞ አልደረስኩለት የስቃይ ውለታ ተቸግሮ አልረዳው መርቼ ዝምታ። እኔስ ጥሩ ለበስኩ አድራለሁ ተግቢ
ጎረቤቴ ሲሞት በረሃብ አጠገቤ አጥሬን አስረዝሜ ከበላዩ ሰራሁ ነፋስ ከለከልኩት ለሱ አልተጨነኩ የኔ ምግብ ሽታ ሰላም እየነሳው አላህን አማሮ መንገዱን ሳስተው መተዛዘን ጠፋ ሰው ተጨካከነ በጉራ ተሞላ ልቦ ደነደነ ትእዛዙ ተረሳ የጎረቤት ሀቁ ለኔ ብቻ ለትንሹ ትልቁ ነበር አሰብሆቱ የተሰጠው ለኛ በየውመል ቂያማ ማለት ከሳት ለመዳኛ እንዲህ ነበር ያሉት ነቢዩ ሲያስተምሩ ስለ ጎረቤት ሀቅ እውነቱን ሲመክሩ ራስክን አታግዝፈው አለሁ አለሁ አትበል ዝቅ ብለህ እደር ከታችኛው እኩል ለራስህ እንዲሆን የምትመኘውን ደግሞም ለቤተሰብ ማድረግ የምትሻውን ለሌላውም ማድረግ ሐቁ እንዳያልፍብህ ካንተ ይቅር ምንም ገፍቶ ቢመጣብህ በአንተ ላይ እንዳይደርስ የምትጠላውን ለሌላውን ጥላ አትርገጥ ጥላውን ለሰው ልጅ በሙሉ ደግ ደጉን አስላ ታገኝበታለህ የኋላ የኋላ ለጎረቤት መልካም ሁን የማትጎረብት አዱንያ ከንቱ ነው ጀነት ግን አስፈልጥም አነባለሁ ቃሉን ደግሜ ደግሜ ሲያልፍ እየረሳሁ እንደ ማታ ሕልሜ ከበደል አልነሳው ራሴን ስመረምር ትእዛዙን ሳልፈጽም ምንም ለማልፈጥር ግቤን አስብቼ አቆሸሽኩት ደጁን ሰላምታ ነፈኩ ዘርግቶልኝ እጁን የአላህ የእጁን ሥራ እድፉን ተጸይፌ ራሴን አመጻደኩ ሽቶ ተርከፍክፌ በተግባሬ ርካሽ ሞሚነኝ ባፌ በራስ ወዳድነት ዙር ተለክፌ ድምፄን ከፍ አድርጌ ነሳው ሰላሙን አጥሩን እየገፋው አባስኩት ህመሙን ገመገምኩት ራሴን በህሊና መዝኜ ለካስ ከልያለው መንምኜ መንምኜ እንዲያው የስም ሙስሊም ያፍ ብቻ ሆኜ እንዳሳ ጎርጓሪ ዘንዶውን አድኜ መጽደቅ የፈለገ ጀነትን የሻ ሰው ይርዳ ጎረቤቱን ከፍሎ ከሚጎርሰው ክፉ አያድርግበት በክፉ አይመኘው ቢያጠቃው ይታገስ በይቅርታ ይጎብኘው እዝነት ርኅራኄን ፍቅርን ተላብሶ አካፍሎ ያቃምሰው ካለው ላይ አቀንሶ የሚለውን ትእዛዝ የሐዲስ የቁርአን ሕግ በቀሪው ሕይወቴ መመሪያ የባደርግ አልረፈደምና አላበቃም ቀኔ በእምነቴ ይሸፈን የእስካሁን ወርቃኔ የጎረቤቱን ሀቅ አሸንፎ የኖረ የመጨረሻዋን ቀን አምኖ ያደረ ሀቁን አሳልፎ ይቅር ባይ ከሆነ ሙስሊም ማለት ይህ ነው አላህን ያመነ በጎረቤቱ ላይ እምነት ፍቅር ጥሎ ለቤተሰብ ክብር የሚቆም ነው ብሎ ተግባብቶ በጋራ ይኑር ይላል ቃሉ በቁርአን በሐዲስ አንቀጽ በአንቀጽ ውሎ አላፊ ነውና የዚህ ዓለም ደስታ በመጨረሻው ቀን ያዋቀሰለታ ጎድላ ከተገኘች ምግባሬ ሚዛን ሰሚ ዳኛ ያገኝ ዋይታና ሐዘን በእውነተኛው ፈራጅ በአላህ ሲዳኙ የዚህ ዓለም ቀብራራ ያንሳል ከትንኙ አላህ ትእዛዝ ሰጠ ነቢዩ አስተማሩ የጎረቤትን ሀቅ በዝርዝር አብራሩ ውዴታና እዝነትን ቅን አሳቢነትን ለወንድሙ የሰጠ አያጣም ጀነትን በመከራው ጊዜ በችግሩ ዕለት ከወንድሙ የቆመ የተጨነቀለት አላህ ብሏልና ቆም ያለው ከጎኑ ንቁ ከእንቅልፋችሁ ከመኝታ ባኑ የጎረቤትን ሐቅ ሳታድበሰብሱ
እንደታዘዝን ሁን በቁርአን በሐዲሱ ቀልብና ብርታቱን እምነቱን ያድለን የዚህ ዓለም ዱንያ ወረታ ያታለን ቀልብና ብርታቱን እምነቱን ያድለን የዚህ ዓለም ዱንያ ወረታ ያታለን